እና አንገትዋ ይገርምሃል እሱ ሳይገርመኝ እዚህኛ ሰፈር ለከተማው ቅርብ ነው ለከተማው ቅርብና እንዲው ሴትም ወንዱም እየመጣኛ ጋር ይራገጣል ከዛ በጌ አልወልድ ያለችና ይቺ በግ ሲላ ምን ሆና ነው ማትወልዲው እንዲው ይኸው ስንት አመቷ እንዲው መውለድ ያቆማለኝ ምን ሆና ነው አልኩኝ ባያት አትወልዲም አረጋ ፈራባሽና ለበዓል አርዲሽል እንዲልኩኝና አንገቷን በጠስኩኝና ረጀ ኦፕሬሽን ሳዲርጋት ወዲያው 32 ኮንዶም አገኝ ያላል ይሄ ነው ያለው ምንድነው ይሄ ኮንዶም ለከ መጠቀም ያይዛ ነው እንዴን አልወልዲም ብለኝ የከረመችው በኮንዶም መጠቀም ጀመረች ይችላልኩኝ ከዛ ህዝቡ መጣና አንተ ሰው ለህዝቡ አሳየሁኝ አንተ ሰው እንደዛ እኮ አይደለም እነዚህ ከከተማ የሚመጡ ሰዎች እዚህ እኮ እየመጡ እኮ ይሄንን ሲጥሉት ከዛ እዛው ጋር አብራግጣው ነው እንደዚህ ሆነችው አሃናሸና አልኩኝና እየተደናበርኩኝ ወደ ጫካው ገባሁኝ እነሱ ናቸው ለከ የኔን በግ እንዲያትወልድ ያረጉብኝ አልኩኝና በጫካው ልፍስል አንዷ ሴት ና አማለች አሬች ሰው ፈልጋይ ነው እንዴንተ አረዲት እንደው እንዲያታሳስተኝ አልኩኝና ጎንበስ እያልኩ ጠጋ እያልኩ ሳይድ በእጇ አይደለም ወገን በእግሯ ነው አማለች ለከ በእግሯ አማትለኛለህ እንዴት እጇ እያለ በእግሯ እንዴት አማትለኛለህ አሬ ጉዲ ሀገር አልኩኝና ጠጋልልሃለሁ ለከ በእግሯ አማለችኝ እጇ ስራ ይዞ ነው እንዴ አለኝ አጀባ ሆይ ከዛ በኋላ ምን ሆነሽ ነው አልኳት አታየውም እንዴት እንደሚጫወትብኝ ከታች አንድ ኩርትን ባል ፍርግጥ ይላል አታየውም እንዴት እንደሚጫወትብኝ ይልቅስ ገፋ አድርገህ ቶሎ ትከልልኝ አላሁ አክበር እንዴት ነው ከተሜው አሁን ይችን ቆንጆ ከምታሰቃያት ይልቅስ ዞር በለኝ ይልትከልላት አልኩት ስማንጃል ጅንቺ መሰለህ ዝም ብለህ የምትተክለው ከመትከል በፊት እጅህን ታጠበው አራጋይ ለመታጠብ እንኳን የታጠብ ያለው አልኩት አተካከል ካልቻልኩ ዞር በል እኔ ያሳያለሁ ስለው ሚስቲቱም ከተላለችና እውነቱን ነው የምትተክል ከሆነ በወጉ ተከል የማትተክል ከሆነ እሱ ይተከልልኝ እዚህ ዳርዳሩን ይርክ አታቁለጭልኝ አላለችው ድንግጥ አለና ተናደደ አንተ እኔን አስናከኝ አይደል አንተ ጀለፍ ያው ልትከልላት ቶሎ ወረድ ያረኩኝና ተከል አደረኩላት ለኬ ሲፈራገጡ ይሄ ሱሪዋ ቁልፍ ተበጥሶ ነበርና ቶሎ ተከልኩኝና ስማኝ ጃልኩት አንተ መትከል ካልቻልክ ዛሬ ቁልፏን መትከል ካልቻልክ እኔን ካስተከለች እመነኝ ነገ ዋናው ላይ ታስሞክረኛለች አልኩትና ድንግጥ አለ አዎ ነገ ዋናው ላይ ታስሞክረኛለች አንቶላቃ ይልቅስ አልኩት ሚስት የምፈልገውን ቶቶሎ ለመዲ የዛን ያስሞክራኝ ከምትልብዲ ሚስት የምፈልገውን ቶቶሎ ለመዲ አልኩትና እሺ አለ የዛኔ አንተም ለምዲህ እሷም ደስ ብሏት ሲያቅመደምዲያት አንተም ያዛርገና አድርጋት እንደምን አላችሁና እንደዛ ነው ላችኋለሁኝ ከንዲያለሞች ይገርማችኋል ብዙ ታሪክ አለ ማላወራችሁ ብዙ ታሪክ አለ ባወራችሁ ታሪኩ ረጅም ነው እናንተም ታግሳችሁ አሰሙኝም እንደዚህም ድረስ ከሰማችኋት እውነት ነው የምላችሁ ጎበዝ ናችሁ እናንተ ነው እንዲሁም ይገርማል አባችዋ እንዱልሃለሁና አለች የምሲ ስትለኝ አቤት የምሲ ናማ ፈልጌም አረጉር ነው የእውነቴን ነው የምልህ እኮ ታሪክ ነው የምነግርህ አሁን ቀልድ እንደሚመስል እውነቱን ነው የምነግርህ የምሲና ፈልጌ ነው ስትለኝ አቤት አልኩኝና ምን ሆነሽ ነው በእናቱ የምሲና እንጂ ታሪሲ የኔ ቡና ሱሲ ብታይ ባሊ አዲስ አበባ ከዲስ ምን ቀፈማታል አጀባ ሆይ ምን አርግ ልትለኝ ነው አንተ ባሊ አዲስ አበባ ከዲስ ምን ቀፈማታል እና ላላህ ብለህ እንዴው ጠምቷኝ አረ ላላህ ብለሽ እንዴው ምንድነው ታዲያ የሚጠማሽ ዳሬ ከጠማሽ ውሃሽን አስተሻጠጅም እንዴ ምን አርግ ነው የምትይ አይደለም እኮ የምስው እንደው ብታይ ጥምት ነው ያለኝ እኔ እኮ ውሃ እኮ አይደለም የጠማኝ ውሃማ ቢሆን እኔ መች አስቸግረህ ነበር አንተን አንስቼ ከነስረው ነበር እኮ ግን የውሃ ጉዳይ አይደለም አንተው እና ታዲያ አይደለም የውሃ ጉዳይ አይደለም አንተው እንደው ጠምቶኛል ስለው እንደው ጠምቶኛል ነው ባሊካ አዲስ አበባ ከዲስ ምን ቀኑ ነው ስለ ታረዳኝ የምስው ማች ገባኝ አንገቱ ወንድ ሰጥኝ እንዴ ታዲያ እንጅሊ ታዲያ ተሞክረው እንዴ ይሄማ ስራዬ ማሪል እንዴ አይጠየቅም እኮ ግሪ ሁለቴ አልኩኝና በልጤው እንዴት ነው
እየሰማ ነው ህዝቤው። ስማኝ በደምብ ልንገር። በልጤው እንዴት ነው ስላት አለች። ደምስ የኔ ቡና ሱስ የኔ አንጀት አረስ እንኳንስ ሰተህ ገና ስትነካኝ ነው የሚያመልጥ ፈሲ እህንም ፈራለኝ ከእንዲህ ያለኝ ሳቄ መጣኝ። የምንዶር አላህ ያሳፍሩሽ አልኩኝና ልሄድ ስል ደምሰለች እኛ ቤት መዋ እንዴው እኮ ደምስ የኔ አንጀት አረስ አቤት ደስ ትለኛለህ። እንደው ግን የስርቆት ገንዘብ ይጣፍጣል አይደል? አረ በጣም እንጂ ተገይቶ ነው እንዴ ቀላል ይጣፍጣል። ከተያዙ ግን ያስገድላል ብላ ልታስፈራራኝ ቀር አላህ አንቺ አረ አልኩኝና መለስ አልኩኝ። ከዛ እሱ ሲገርመኝ እንደው እርጎ መጠጣት አማረኝና እመይ እንደው አቀባጀረኝ አልኩ። ሀዲያሳ እንደው አቀባጀረኝም እንደው ዛሬ በህልሜ እርጎሽን ሰርቄ ስጠጣ ታየኝ። እንዴ ይታይ አንቶላቀ እንዴ ይታይ የቡና መግዣዬን ገና ለገና ይቺ ነው ቅቤ ሽጬ ቡና ጠጣለሁኝ ስል ጭራሽ አቀባጀሬ ብለህ ልጠጣ በሰበብ ይሄ እንዴ ይታይ ቅዠት ነው መሆን ያለበት። ቢጣናን ግንባርን ለሁለት ብዬ አናት ላይ ቅቤ ጣል ሳረግልህ ነው እንጂ መታየት ያለበት በህልምህ እንዴ ይሄ ሁለተኛ እንዴ ይታይ። ተመልከት እንግዲህ ከእንዲህ ያለ ቢኔ እኮ ሰበቡን ባስባብ እንደው እናቶችም ጨከኑ እኮ አሁን ላይ ሰበቡን ባስባብ እንዴ ማንንም ብላ እንደው ሊላሂ ብትልብ ብዬ ነበረ። ተጨካከንክ እንዲህ ያለኝ ተጨካከነን። አረ እንደው ወዴት እየሄድን ነው የምለው። የኛ ሰው ትዕግስት አጥቷል። እንደው ትዕግስት ይስጣችሁ። አየሁ መገን 66 ቢኔ ማቆረጠ የተባለው እኮ ይሄ መኪና እኮ ነው። እንደው አሁን ወደ ሰመራ እየሄድኩ ነው አርጉልኝ። መገን 66 ቢኔ ማቆረጠ መገን 66 ቢኔ ማቆረጠ ለረዳትነትም ደሞ ለልፋትም ዘመድ ተመረጣል። እውነቱን እኮ ነው። ለልፋቱም ለረዳትነቱም እኮ ዘመድ እየተመረጠ ነው። እንደው ተመራጭ አድርገንኛል ማቡ እንደው ክንዲ ያለሞች እንደው ማጣት አይንካን። አሁን ሰመራ እስኪ እንደው እየሄድኩ ነው። የሰመራ መንገድ በጣም ነው የሚያምረው ከምነግራችሁ በላይ ደስ ነው የሚለው። አገራችሁ የናፈቃችሁ ካለ እስኪ እዩት። እንደው ሰመራ ለፓስፖርትም ለምንም ለማውጣት የምትጓጓዙ ሰዎች አትጠፉም። የሰመራ እንግዲህ ለማየት ነው የምሄደው። ሰመራ እንደምታዋት ቆንጆና ውብ ነች። እየደረስን ነው። ስንደርስ ደግሞ ያለውን ቪዲዮ አሳያችኋለሁ። እስከዛች አንዳንድ ቀልዶች አሉ። እነሱን ጣል እያረኩባችሁ አብረን እንሄዳለን። ብቻዬን በወጣኝ የሰው ልጅ ስንባል ብዙ ውጣ ውረዶችን እናሳልፋለን። በህይወታችን ትዕግስት የሚባል ነገር የለም እና ትዕግስት እንዳለው ሰው የሚያስደስተኝና የሚያምረኝ ሰው የለም። እኔ በህይወቴ ብዙ ነገር አሳልፌያለሁ። በዚህ እድሜ ብዙ ነገር አሳልፌያለሁ። ከወዳጅ እስከ ጥላትም ረይበት ጊዜ ላይ ግን ይገርማቸዋል። ሁሉንም ነገር ታግሰን እስከሰራን እስከለፋን ድረስ የማንደርስበት ህይወት ጥግ የለም። ቢያንስ ህልሜን ለማሳካት 1% ነው አሁን ላይ ቢቀሬ ብዬ የማስበው ህልሜን ለመኖር ማለት ነው። እና እናንተም አንድ ነገር ለመስራትና የሆነ ሌቭል ላይ ለመድረስ ከፈለጋችሁ ያላሳለፍከውንም ላይፍም ቢሆን ጨምረ ያሳለፍከውንም አብረህ የሆነ ሌቭል ላይ እስከምትደርስ ድረስ መልፋት መማሰን ይሄ ግዴታ ነው። ሰው ያላየሁትን አየሁ ይላል። እኔ አሁን ማወራችሁ ከኋላ የነበረውን ታሪክ እንድትሰሙኝ ስለፈለኩኝና ከበፊት ላይ ከድሮ ከአባቶቻችን የምሰማቸው ቀልዶች ስለነበሩ ነው እንጂ ያወራኋችሁ እኔ ሪል ላይፍ ያሳለፍኩት ላይፍ አይደለም። ግን ይሁንና ቢያንስ እዚህ ደረጃ እዚህ ሌቭል ድረስ ደርሻለሁ በቲክቶክ በዩቲዩብ ደግሞ አንድ እርምጃ ወደፊት ብራመድ ብዬ ስላሰብኩኝ እና እንግዲህ እናንተን ማስቸገር ካልሆነብኝ ሰብስክራይብ በማድረግ ቤተሰብ እየሆናችሁ አበረታቱኝ። እዚህ ድረስ እኔን ስላዳመጣችሁ በጣም ነው የምወዳችሁ ማከብራችሁ። የምሬን ነው የምላችሁ። ክበሩልኝ። አሰባችሁበት ድረስ ላለሁኝ በጣም ነው የማመሰግናችሁ የኔ ወዶች። ቀጣይ ደግሞ ባሪፍ ቪዲዮ ከሰታለሁ። ይሄን አጋጣሚ ወደ ሰመራ ሲሪ የቀረስኩ ቪዲዮ ስለነበረ ያው በመሃል ሳውንድ ላስገባበት ብዬ ነው የሰራሁት። እንግዲህ ቀጣይ በቆንጆ ቪዲዮ መለሳለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ይመቻችሁ። ወዳችኋለሁ።